የሃጫሉ ሁንዴሳ አምስተኛ ዙር ሽልማት በይፋ ተጀመረ። የሃጫሉ ሁንዴሳ ፋውንዴሽን ዛሬ ሰኔ 3 ቀን 2018 ዓ.ም በጌት ፋም ሆቴል በተሰጠው የሚዲያ መግለጫ የአርቲስት ሃጫሉ ሁንዴሳ 6ኛ ዓመት የህልፈት መታሰቢያና አምስተኛው ዙር የሃጫሉ ሁንዴሳ ሽልማት መጀመሩን አስታውቋል። የፋውንዴሽኑ ኃላፊ ወይዘሮ ፋንቱ ደምሴ እንደገለጹት ሽልማቱ የሃጫሉን ስራና ትሩፋት ለማስቀጠል የተዘጋጀ ሲሆን ከመጋቢት 22 ቀን 2017 ዓመተ ምህረት እስከ መጋቢት 21 ቀን 2018 ዓመተ ምህረት የተለቀቁ ዘፈኖችን ያካትታል። ውድድሩ በ11 ዘፈኖች የተዘጋጀ ሲሆን 250 ያህል ዘፈኖች በውድድሩ ተሳትፈዋል። 32 ዳኞችም በምዘናው ይሳተፋሉ። የውጤቱ 90% በዳኞች ድምጽ ሲወሰን 10% ደግሞ በህዝብ ድምጽ ይወሰናል። ከ11 ዘፈኖቹ 6ቱ በህዝብ ድምጽ የሚመረጡ ሲሆን ቀሪዎቹ 5 ዘፈኖች በዳኞች ድምጽ ብቻ ይወሰናሉ። ፋውንዴሽኑም ለቀጣዮቹ 10 ቀናት ህዝቡ የሚወዳቸውን ስራዎች እንዲመርጥ ጥሪ አቅርቧል። ዛሬ እዚህ የተሰበሰብነው የሃጫሉ ሁንዴሳ መስዋዕትነት 6ኛ ዓመቱን በማስመልከት እንዲሁም ደግሞ በሱ ሰበብ የሃጫሉን ሽልማት የምናዘጋጀው በሃጫሉ ሁንዴሳ ፋውንዴሽን ነው። እናንተም ደግሞ ይሄን ጥሪያችንን አክብራችሁ እዚህ ስለመጣችሁ በጣም እናመሰግናለን። ጅርቱ 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 ማለት አላችሁ ማለት ነው ብሏል። ይሄ ንግግር ያጬ ንግግር ነውና በድጋሚ ጥሪያችንን አክብራችሁ ስለመጣችሁ ባጬ ስም አመሰግናለሁ። እናመሰግናለን። የሃጫሉ ሁንዴሳ ሽልማት የሚዘጋጀው በየአመቱ የአፄን መስዋዕትነት በማስመልከት ነው። ዘፈን ወይ ደግሞ የሙዚቃ ስራዎችን አንድ ላይ ለቅመን እሱም የሚለቅመው ወይ በዌብሳይት የሚመዘገቡ አሉ። ከሱ ደግሞ እሱ ላይ ተመዝግበው የቀሩትን ደግሞ በውስጥኛ እንሰበስባለን። ተሰብስበው ነው የሚወዳደሩት። ይሄ ውድድር የሚካሄደው በአንድ አመት ውስጥ የወጡ ወይም ደግሞ የተሰሩ ስራዎች ናቸው። እሱም ከሰኔ 22 2017 እስከ ሰኔ 21 2018 ድረስ ያሉት ስራዎች ናቸው ወደ ውድድሩ የሚገቡት ማለት ነው። እነዚህ ስራዎች ሶስት አይነት እንትን አላቸው ወይ ደግሞ ሁለት አይነት ነው አካሄዱ ማለት ነው። መጀመሪያ የተሰበሰቡት ኮሚቴው ይሰበሰብና ባለሙያዎቹም አንድ ላይ ሆኑና ያ የተሰበሰበው አልበምን ጨምሮ 250 ዘፈኖች ናቸው። እነዛ የተሰበሰቡት መጀመሪያ ይጣራሉ። ከተጣሩ በኋላ ወደ ዳኞች ይሄዳሉ። ዳኞች ለተሰጣቸው በካታጎሪው መሰረት ነጥብ ይሰጡና ይመልሳሉ። ነጥብ ተሰጥቶ ከተመለሰ በኋላ ያኛው ይደመርና ቶፕ 10 ይወጣል። ከቶፕ 10 ውስጥ ደግሞ ተመልሶ ወደ ዳኛ ይሄዳል። ዳኛ አሁንም ለቶፕ 10 ነጥብ ከሰጠ በኋላ ከተመለሰ በኋላ ቶፕ 5 ይወጣል። ያ ቶፕ 5 ደግሞ ለህዝብ ይወጣል ማለት ነው። ዳኞች እዚህ ላይ የተሳተፉት ወደ 32 ዳኞች ይሆናሉ። ዳኞች ናቸው። ቶፕ 5 ወደ ህዝብ የሚወጣው 10% ለህዝብ ነው። 90% በሙያና በባለሙያ የሚታይ ነው። እነዚህ ሽልማቶች በአጠቃላይ የሃጫሉ ሁንዴሳ ፋውንዴሽን የሚያዘጋጀው አዋርድ ሽልማቶቹ 11 ናቸው። 11 ዘርፎች አላቸው። እነሱም የአመቱ ምርጥ አልበም፣ የአመቱ ምርጥ ዘፈን ግጥምና ዜማ፣ የአመቱ ምርጥ አቀናባሪ፣ የአመቱ ምርጥ የባህል ዘፈን፣ የአመቱ ምርጥ ዘመናዊ ዘፈን፣ የአመቱ ምርጥ ወንድ አርቲስት፣ የአመቱ ምርጥ ሴት አርቲስት፣ ምርጥ አዲስ ወንድ ወይንም ሴት አርቲስት፣ ምርጥ የአመቱ ሙዚቃ ቪዲዮ ዳይሬክተር ነው የሚመለከተው፣ ምርጥ የአመቱ ሲኒማቶግራፈር እና ምርጥ ባህላዊ ውዝዋዜ ኮሪዮግራፊ ማለት ነው። በተጨማሪም የአፄን አዋርድ ለየት ያደርገዋል ብለን የምናስበው አፄ በህይወት እያለ የተረሱ ሰዎችን ወይ ደግሞ አንዳንድ ሰዎችን ሄዶ ይጠይቃል። እኛም ይሄንን የሱን ሌጋሲ ለማስቀጠል የአርቱን ብቻ ሳይሆን ሙዚኬር የሚባል ፕሮግራም ወይ ደግሞ እንትን አለን እዛ ውስጥ። በተጨማሪም ላይፍ ታይም አለን ማለት ነው። እንግዲህ እነዚህን የምናደርግበት ምክንያት ወይም ደግሞ መነሻችን ሃጫሉ ስለሆነ ሃጫሉን ይዘን ወደፊት እንሄዳለን እንራመዳለን የሚል አላማ ስላለን ወደፊት እንግዲህ እግዚአብሔር እድሜና ጤና ከሰጠን እንሄድበታለን ማለት ነው። ይሄ ለህዝብ የሚወጡት ዘፈኖች 6 ናቸው ወይ ደግሞ ስራዎች 6 ካታጎሪ ያላቸው። እሱም የአመቱ ምርጥ አልበም፣ ምርጥ የባህል ዘፈን፣ ምርጥ ዘመናዊ ዘፈን፣ የአመቱ ምርጥ የወንድ አርቲስት፣ የአመቱ ምርጥ የሴት አርቲስት እና ምርጥ ወንድ ወይንም የሴት አዲስ አርቲስቶች ማለት ነው። ለህዝብ የማይወጡት ደግሞ
የአመቱ ምርጥ ዘፈን ግጥምና ዜማ ለህዝብ አይወጣም በዳኛ ነው የሚታየው። ምርጥ የአመቱ የሙዚቃ ቪዲዮ ዳይሬክተር በባለሙያ ነው የሚታየው። ምርጥ የአመቱ ሲኒማቶግራፈር እና የአመቱ ምርጥ አቀናባሪ እንዲሁም ውዝዋዜዎች 5 ካታጎሪዎች ወደ ህዝብ አይወጡም በዳኛ የሚሰጡ ናቸው ማለት ነው። እንግዲህ ከዛሬ ጀምሮ ለህዝብ ይፋ ይደረጋል። ዛሬ መግለጫ ከሰጠንበት ቀን ጀምሮ ለ10 ቀን አየር ላይ ይቆያል። እናንተም እንግዲህ የምትከታተሉን በሊንካችን በአጫሉ ሁንዴሳ ፋውንዴሽን ላይ ይለቀቃል። በዌብሳይቱ ገብታችሁ እንድትመርጡ እንዲሁም የምትወዱትንና የምታደንቁትን ዘፋኞች እንድታበረታቱ እንላለን። እናመሰግናለን። ታሪክን ብላይ በላው ብሏል አጫሉ ሁንዴሳ። ፋውንዴሽን ማለት ያው ጀስት እንደምታውቁ ሰው ነው። የሰው ምንድነው ይሄ ኮምፒቲሽን ወይ ደግሞ የሰው እንዳለ ሰዎቹ ህዝቡ መሳተፍ አለበት እዚህ ላይ ኢንዲቪጁዋሊ ላይክ እንትናለን ኤስኤምኤስ 7855 በሱም መደረግ ይቻላል። አጫሉ በህይወት በነበረበት ታይም ሰው ሆኖ ነበር ሲኖር የነበረው። እንደ ሰው ነበር፣ ለሰው ሲኖር ነበር። አጫሉ በጣም ሀገርን ይወዳል፣ ሰውን ይወዳል። ለዛ ነው አጫሉ ተወዳጅ ነው፣ ይወደዳል። አሁንም የሱ ስራም ብዙ ነገር የሚሰራ ነው የሚሆነው ከዚህ በኋላ ማለት ነው እንደኔ ግምት። ለምን ባንዲራ ማለት ያው ሰዎች ናቸው። እንደዚህ ሰዎች ደግሞ ለሀገርም ባንዲራ እነሱ ናቸው። ያን ነገር ባንዲራ እንደምኖር ሁሉ እንደዚህ ሰዎች ስራቸው ይኖራል። እዚህ ጋር በጣም መሰራት አለበት ለፋውንዴሽኑ። አዋርዱም ደግሞ ያው የኢትዮጵያ ህዝብ አዋርድ ነው ብዬ ነው የምገምተው። ለኔ ሁሌም አዲስ ነገር አጫሉ ነው። በነገራችን ላይ ከሰማይ በታች ከምድር በላይ አጫሉ ነው ለኔ አዲስ ነገር። በአጫሉ ውስጥ ሆነን ግን ምን አዲስ ነገር እንሰራለን ብለን መጠየቅ እንችላለን። መፍጠርም አንችልም። ነገሮችን ጨርሶ ሄዷል እሱ ራሱ። ግን እሱ የጣለልን ነገር ደግሞ የተወልንን ነገር ለማስቀጠል ነው ይሄን ያህልም እየሰራን ያለ ነው። አንድ ተረት አለው አጬ አከቲ ገልቱ ገልቴቱ ገባዳን ገለጀቲ ወደ አማርኛ መቀየሩን ባልችለውም ማለት ነው። እና እንዴት ሆነን እዚህ እንደደረስን ፈጣሪና እኛ እናውቃለን። ውስጥ ያለው ሰው ያውቃል። ውጪ ሆኖ ለሚመለከተው ተመልካች ምንም ላይመስል ይችላል። ሁሌም እኔ እግዚአብሔርን አመሰግናለሁ። ከእግዚአብሔር ቀጥዬ አጬን ነው የማመሰግነው። ከአጬ ቀጥዬ ደግሞ ይሄ ነገር እዚህ እንዲደርስ ብዙ ጥረት የሚያደርጉ የጀርባ አጥንቶች የሚባሉ አሉ። እነሱ ባይኖሩ እኛም እዚህ ባልደረሰን። ወደፊትም እነሱ ሲኖሩ ነው የምንቀጥለው። በተጨማሪም እናንተም ደግሞ አንድ የዚህ ፕሮግራም ወይ ደግሞ የዚህ ሌጋሲ የጀርባ አጥንት ስለሆናችሁ ወደፊት ለምንሰራው ስራ ተስፋ አለን። ከእናንተ ላይ የምንፈልገው ነገር ስላለ ማለት ነው። እና አዲስ ነገር ለኔ አጫሉና አጫሉ ብቻ ነው። ወደ ዓለም አቀፍ ደረጃ ለማሳደግ ምን ጥረት አላችሁ ወይ ደግሞ ምን ታደርጋላችሁ ለተባለው ህፃን ልጅ ሲያድግ እንግዲህ ቀስ ብሎ አይደለም የሚያድገው፣ ሂደት አለው። ሁሉም በሂደት ነው የሚያድገውና በሂደት እየሄድን አሁን 5 አመት ደርሰናል። ለውጣችንን እኛ ላናቅ እንችላለን። እስቲ ይሄ ነው ያለው ለውጥ፣ ይሄ ነው፣ ይሄን አሻሽሉ ብላችሁ እናንተ ለኛ አስተያየት ስጡንና አንድ ላይ ሆነን ያጬን አዋርድም ሆነ ያጬን ፋውንዴሽን እናሳድግ ነው የምለው። ለእናንተ ነው መልሼ የምሰጠው፣ የእናንተን ጥያቄ መልሼ ለእናንተ ማለት ነው። ሌላው ደግሞ ለምንድን ነው በኪነ ጥበብ ዘርፍ ተጽዕኖ፣ እንግዲህ ተጽዕኖን እናንተ ራሳችሁ ብትነግሩኝ ይሻለኛል። እኔ ያጬን ተጽዕኖ ታውቃላችሁ፣ እንግዲህ ከኔ በላይ እናንተ ታውቃላችሁ። እኔ በማውቀው ደረጃ አውቀዋለሁ። እኔ ከማውቀው በላይ ደግሞ ህዝቡም ያውቀዋል፣ አድናቂውም ያውቃል ምን አይነት ሰው እንደሆነ። በዛ ልክ ሄደናል ወይ ለሚለው እንዳልኩ ገና ትንሽ እርምጃ እየተራመድን ነው። ብዙ ይቀረናል፣ ብዙ እንሰራለን። ያን ስራ ለመስራት ግን ብዙ የሚያስፈልጉን ነገሮች አሉ። አሁን እዚህ ጋር ስንመጣ ባዶ ነበረ። እናንተ ስትመጡ ነው የሞላበት። ፋውንዴሽንም እንደዛ ነው። ሰዎች ሲመጡበት ደግሞ ሰዎች በሚሰጡት ነገር ሙሉ እንሆናለን። ከዛ ውጭ ግን ምንም መስራትም አንችልም፣ መንቀሳቀስም አንችልም። ኦሮሞ ውስጥ ያለውን አርት ከጨረስን በኋላ ብዙ ዘርፎች አሉት አይደል? እሱ ራሱ አሁን ትንሹን ዘርፍ ነው ያዝነው፣ ቢያንስ 11 ነው ያዝነው። ከዛ በላይ ነው ያለው ዘርፍ። እሱን ከጨረስን በኋላ እንግዲህ ወደ ሀገር አቀፍም ወደ ዓለም አቀፍም እንሄዳለን። ይሄንንም የምንሄደው አንደኛ እግዚአብሔር ከፈቀደ ነው፣ ሁለተኛ ደግሞ የእናንተ ድጋፍ ሲኖር ነው ማለት እፈልጋለሁ።
ታሪክን ምስጥ አይበላውም፣ ያጫሉ ሁንዴሳ ግን ለዘላለም ይኖራል በማለት አዘጋጆቹ አርቲስቱ ለህዝብ ያበረከተውን አሻራና ትሩፋት አስታውሰዋል። አሁን የብዙዎች ጥያቄ ያጫሉ ሁንዴሳ 5ኛ ዙር ሽልማት ማን ያሸንፈዋል የሚለው ሆኗል።